ኦኬ ከሰባ ወይም ከ80 ዓመት በፊት በኮሪያ ጦርነት ላይ ለ3 ዓመት በዘለቀው ከ1 ሚሊዮን በላይ ወታደሮች ባለቁበት ማለት ነው። በዛ ጦርነት ላይ ኢትዮጵያ 600 ወታደሮችን ብቻ ነበር የላከችው። ግን አሜሪካ በጣም ብዙ ወታደሮችን ነው እንዲያ ያሳተፈችው። ያ ብቻ ሳይሆን ደቡብ ኮሪያ እንደ ሀገር ራሷን ችላ እንድትሄድ ያደረገችው አሜሪካ ነው። በአሜሪካ ደምና አጥንት ነው ኮሪያ ደቡብ ኮሪያ እንደ ሀገር መቀጠል የቻለችው እና ስለዚህ ደቡብ ኮሪያ ለአሜሪካ ለዘላለም ባሮች ናቸው። ለምሳሌ የአሜሪካ ፕሬዝዳንት ማለት ነው ሌላ ሀገር ለመውጋት እንውጣ ደቡብ ኮሪያን ብላት ትወጣለች፣ ወይ 100,000 ወታደሮችን ስጪ ብትባል ትሰጣለች። እና በአድዋ ጦርነት ላይ እኛ ከጣሊያን ጋር በተዋጋነው ማለት ነው የትኛውም የአፍሪካ ሀገር አልረዳንም፣ ብቻችንን ነው የተዋጋነው። እና ያም ለነጻነት ጉልህ ሚና ነው ያለው። ሌሎች ረድተው ቢሆን የዛ ወረታ መክፈል ነበረብን። እና በኢሳይያስ መጽሐፍ ምዕራፍ 64 ከቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል፣ በደላችንንም እንደ ነፋስ ወስዶናል ይላል። ጽድቃችን ሁሉ የመርገም ጨርቅ ነው ማለት ምን ማለት ነው? የአንድ ሀገር ዜጋ ለዛች ሀገር ባንዲራ ሲል ደሙን ያፈሳል፣ አጥንቱን ይከሰክሳል። በዛ ብቻ አይቆም፣ ሌላውም ቀጣይ ትውልድም በተመሳሳይ መልኩ ለዚያች ቆሻሻ ባንዲራ ደሙን ያፈሳል፣ አጥንቱን ይከሰክሳል። በእንደዚህ አይነት መልኩ ደም እንደ ወንዝ ነው የሚፈሰው እና በዚያም አይቆም። ግን ኢየሱስ ክርስቶስ አንድ ጊዜ ለኃጢአታችን ደሙን አፈሰሰ፣ ራሱን አሳልፎ ሰጠ፣ ሞቶ የዘላለምን ቤዛነት አስገኘልን፣ ለዘላለም ኃጢአታችንን ይቅር አለው። እና እኔ በመሰራበት ቦታ ላይ 2 ጠባቂዎች ፓርኪንግ የሚሰሩ ጠባቂዎች አሉ። በየፈረቃ ነው፣ አንዱ በአንድ ቀን ከገባ ሌላኛው ደግሞ በሌላ ቀን ነው የሚገባው። እና አንዱ ጠባቂ በጣም ገንዘብ ይወዳል። በቃ በሁሉ ጊዜ እኔን ገንዘብ ሲጠኝ ብሎ ነው የሚጠይቀው። ሌላኛው ጠባቂ ደግሞ ከኔ ጋር መጫወት ሰውን ይወዳል፣ እኔን ለማገዝ ለመርዳት ይፈልጋል። እንደውም ቆሎም እየበላ ከሆነ ከዛ አካፍሎ ይሰጠኛል። እና እኔ እሱን ወደዋለሁ፣ ያኛውን ደግሞ አልወደው። ገንዘብ አትውደዱ፣ ሰውን መውደድ አለባችሁ። በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ላይ ምንድነው የሚለው? ገንዘብ መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ስለዚህ ገንዘብ አትውደድ፣ ሰውን ውደድ። ሰውን የሚያኖረው ገንዘብ አይደለም ወይም ስራው አይደለም፣ እግዚአብሔር ነው ሰውን የሚያኖረው። ሰው ቲቪ አይቶ ቴሌቪዥን ተመልክቶ ጌም ተጫውቶ ወይ ሙቪ አይቶ ከሚደሰተው በላይ ሰው ከሰው ጋር ሲነጋገርና ሲጫወት በጣም ደስ ይለዋል።